ቂቤ ማንጣት ትችያለሽ ቤታ? ቀላል ነው። እሺ ምንድን ነው የሚጨመረው ቂቤ ሲነጣ? ኮረሪማ እንደ ባክሽ ኮረሪማ አንድ። እሺ እንዴት ነው እንዴ? ጫው ትንሽዬ ጫው ኮረሪማ ትክክል ነሽ። ቀጥይ ሌላ ጫውን አየምሬ ነው ለቀነቁ ምን አገባሽ? ለምን ሊያጠይቂ ወደ አንቺ ይመጣ እየጠየቀች ነው ረሻ ኮረሪማ ኮሰረት አንዳንድ ሰው አውቃለሁ። ቤት ያለ ኮሰረት ቂቤም ጥሩ ያውቃሉ። እዚህ ሀገር አሳያቸው። ኮረሪማ ኮሰረት ሌላ አንዳንድ ሰው ነጭ ሽንኩርት ይጨምራል። አንዳንድ ሰው እኔ ግን ነጭ ሽንኩርት አልጨምርም። አንቺ ትጨምሪያለሽ ነጭ ሽንኩርት። አንዳንድ ሰው ደግሞ ጥቁር አዝሙድ ይጨምራል። ጥቁር አዝሙድ ግድ ነው። እኔ ብዙ አልወድም ጥቁር አዝሙድ ከዳቦ ውጭ ማለት ነው። ቆንጆ ነው ጥቁር አዝሙድ ለሊጥ። እሺ ሌላ አንዴ የረሳሻት ነገር አለች። የበሶ ቢላ ቅመሙ በሶ ቢላ ነው የሚባል። በሶ ቢላ አይደለም ሌላ ሳምቲንግ ኢምፖርታንት ይኸውልሽ፣ ጅንጅብል አይ ለወጥ ነው። ይኸውልሽ ጅንጅብል ነጭ ሽንኩርት ነው ለወጥ ነው። ይሄ ለክትፎም ለሁሉ ነገር ነው። ቢጫ የሚያደርገው ሚጥሚጣ እሱ ለገበያ ነው፣ ለቤት አይደለም። ሚጥሚጣ እራሽ ቂቤ ሲነጠር ሚጥሚጣ ፈጣሪ አንቺ ጋር ክትፎ ውስጥ የማይጠፋል እንትን አብሽ አለ ክትፎ ውስጥ የማይጠፋ አላልኩም። ለሁሉ ነገር ነው። ለክትፎ ለወጥም ነው። ነጭ ሽንኩርት ምናምን አልኩሽኝ። ከዛ ያኛውን ጥቁሩ ደግሞ የሚወጣውን አልኩሽኝ። እርድ ደግሞ አይሆንም አልሽ። እርድ የለም አልሽ። እርድ እንዴት ነው የሚገባው? አልጫ ወጥ ነው እንዴ? አይደለም። ቀደም ስሙ ጠፍቶብኝ ነው። ጥቁር አዝሙድ እና ነጭ አዝሙድ አለኝ። ይኸውልሽ አንድ ቀን ማለት ነው ቂቤ የጾም ቂቤ ላነጥር ብዬ እንትን የሚባላል አይደል? ቢጫው ይሄ እቃው የድሮ ሀገር ቤት ያለው እሱን አግኝቼ ስሙ ምን ነበር የሚባል ሸኖ ለጋ እሱን አንጥሬያለሁ ማለት ነው። እሱን አንጥሬበታል። አንድ ኮሮና ምኑ ማለት እንዳይጎረናብሽ ደግሞ ቂቤ ወዲያ ስትይ ከጎረና ለዛ እኮ ነው ከጌም ወጥቼ በሄድፎን የፍቅር ታሪክ እያዳመጥኩ ማነጠረው። አሁን ያለበለዚያ እንትን ላይ ይጎረና እየሰማንሽ ነው እኮ እየሰማንሽ ነው። አንድ ነጭ ሽንኩርት አድርጊበት ቂቤው ላይ። አንድ ምን ነጭ ሽንኩርት ቂቤ ላይ ክትፎ ለቡላ እጠቀመዋለሁ በጣም። ክትፎ ላይ ነጭ ሽንኩርት፣ ቡላ ላይ ነጭ ሽንኩርት አይነፋም። ለሽታ እኮ ለቂቤ እኮ ነው። ከዛ በኋላ ለከለር ደግሞ እርድ አድርጊበት። አሪፍ ነው። ደግሞ የሚያደርጉት ለገበያ ቢጫ እንዲሆንላቸው እኮ ነው። ለቤትሽ የቤት ይኸውልሽ የገበያና ለራስሽ ስታነጪው ሀጓ አንድ አይደለም። ለቤትሽ ለከለር እርድ አድርጊበት። በጣም ነው ደስ የሚል። ክትፎ ላይ ሰፋ እመቤቴ መጥቶ አሁንም ደግሞ ሌላ ኢትዮ ፖስታ ኢትዮ ላይ ብሪከር እሺ አሁን ለወጥ አይሆንም። ሊያረክ አይገባም እኮ ለክትፎ ራሱ እርድ የገባበት ቂቤ ክትፎን ቢጫ ያደርገዋል። ለክትፎ አይደለም። በንጹህ ቂቤ ከዛም በኋላ ኮሰረት፣ ጥቁር አዝሙድ አድርገሽ አድሪ። በቃ ሌላ ነገር ነጭ አዝሙድ አድርገሽ አድሪ። ሌላ ነገር አጨምሪበት። በቃ ኮሰረት አራቱ ብቻ ነው ሁሌ የምሳነጥር ከእናቴ የተማርኩት። ጥቁር አዝሙድ፣ ነጭ አዝሙድ፣ ኮረሪማና ኮሰረት ኢሜሽን አንጥሪውና አድርጊበት። በቃ አንድ ላይ ታረ ጊዜ እኮ አይፈጅም እኮ እሱ። በተረፈ ቅዳሜ ደግሞ አንዳንድ ሙያዎቹን እንጠይቃቸዋለን። ሙያ አስተምራቸዋለሁ። እኔ ሙያ አስተምራቸዋለሁ። እሺ ሌትስ ጎ ጋይስ ቴንክ ዩ በጣም እናመሰግናለን። አቡጃ ተጥቻው ሌላ ቀን ደግሞ እንሰራለን። በእኛም ሊያቂብ ያነጣጠር በእኛም አምልጠሻል። ሌላ ቀን ግን ክትፎ የሆነ ነገር አሰራር ትናገራለች። በቃ አትጥያለሽ። በእኛ መለጠች እኮ ላሻ